ቢስሚላህ አልሐምዱሊላህ። ሰላት ሸርጦች አሉት። እነዚህ ሸርጦች ወይ ደግሞ ቅድመ መስፈርቶች ካልተሟሉ ሰላቱ ትክክል አይሆንም። እነዚህ ሸርጦችም 9 ሸርጦች ናቸው። 9 ናቸው። እነዚህ ሸርጦች ከተሟሉ የምንሰግደው ሰላት ትክክለኛ ይሆናል ማለት ነው። በአጭሩ እንመለከታቸዋለን። የመጀመሪያው ሰላቱ ትክክለኛ ለመሆን ሙስሊም መሆን ያስፈልጋል። ካፊር የፈለገውን ያህል እድሜ ልኩም ቆሞ ሲሰግድ ቢቆይ ሰላቱ ተቀባይነት የለውም። ስለዚህ የመጀመሪያው መስፈርት ሰላት ለመስገድ ሙስሊም መሆን ያስፈልጋል ማለት ነው። ሁለተኛው ሸርጥ አእምሮ ነው። አእምሮ የሚሰራ መሆን። እብድ ቢሰግድ ንያ ስለሌለው ሰላቱ ትክክል አይሆንም። ንያ ስለማይኖረው አቅሉ ትክክል ስለማይሰራ፣ ስለዚህ አቅል ያስፈልጋል። ከእብደት ነፃ የሆነ ማለት ነው በአጭሩ። ሶስተኛው ነገሮችን የለየ መሆን፣ አተሚይዝ ነገሮችን የለየ መሆን። ምክንያቱም ህፃን ልጅ ለምሳሌ 2-3 ዓመት ህፃን ስገድ ብትለው ጎንበስ ቀና ይላል እንጂ ምንን እያደረገ እንደሆነ አያውቅም። ስለዚህ ተሚይዝ ነገሮችን የለየ መሆን ያስፈልጋል። አራተኛው ረፍዑል ሐደፍ ማለትም ውዱእ አስፈላጊ ነው። ውዱእን የሚያፈርስ ነገር ከሰራን ውዱእን አስተካክለን ደግመን ውዱእ ማድረግ ያስፈልጋል ማለት ነው። አምስተኛው ልብ በሉ፣ ሁላችንም ትኩረት እንስጥ። 4ቱን አውቀናል። 5ኛው ላይ ደግሞ የምናገኘው በጣም አስፈላጊ የሆነ ነገር ነው፣ ነጃሳን ማስወገድ። ነጃሳ ከልብስ ከምንሰግድበት ቦታ እንደገና ደግሞ ከአካላችን ነፃ መሆን አለበት። እነዚህን ነገሮች ከነዚህ ካስወገድን ጀዛከላ ኸይር ካስወገድን ሰላታችን ትክክል ይሆናል። ነጃሳን ማስወገድ ነው። እሺ 6ኛው ላይ ስንመጣ ደግሞ 6ኛው ምን ይሆናል? ሰትሩል አውራን መሰተር፣ ሀፍረተ ገላ መሰተር። ኪታባችን ላይ ስለማይላችሁ ላይ በአጭሩ አለላችሁ ታገኙታላችሁ። እንደገና 7ኛው ደግሞ ጊዜው መግባት። ጊዜው ሳይገባ ብትሰግድ ለምሳሌ ሱቢ ሰላትን ዙሁር ላይ ብትሰግድ አይሆንም ቀዳ ካልሆነ በስተቀር ማለት ነው። 8ኛው ወደ ቂብላ መዞር ነው። ወደ ቂብላ አቅጣጫ ዞረን መስገድ። ከቂብላ አቅጣጫ በተቃራኒ ብትሰግድ አይሆንም። 9ኛው ንያ መኖር። ንያ አስፈላጊ ነው። ንያችንን እናስተካክል። ጀዛኩሙላህ ኸይር። ባረከላሁ ፊኩም። ሼር አድርጉ፣ ለሌሎች አዳርሱ። ሰላም አለይኩም ወራህመቱላሂ